ዩናይትድ ስቴትስ እና ኢራን ለሁለት ሳምንታት ሁሉንም ጥቃቶች ለማቆም መስማማታቸው አስታውቋል። ቴሄራንም መርከቦች በሆርሙዝ ባህረ ሰላጤ በሰላም እንዲያልፉ ለመፍቀድ ተስማምታለች። ኢራን ድል መቀዳጀቷን የገለጸች ሲሆን በመጪው አርብ በፓኪስታን ኢስላማባድ የሚካሄደው ንግግር ግን ጦርነት ማብቂያ የተረጋገጠ ነው ማለት እንዳልሆነ ተናግራለች። ዝርዝሩን ይዘን ቀርበናል። አብራችሁን ቆዩ። ከአንድ ወር በላይ የዓለምን ኢኮኖሚ ሲያናጋ የቆየው በአሜሪካ እስራኤልና በኢራን መካከል ያለው ጦርነት ትላንትና ሌሊት ለአዳዲስ ዲፕሎማሲያዊ ንግግሮች ሲባል ለሁለት ሳምንታት እንዲቆም ተደርጓል። በዚህም አጋጣሚ ኢራንና ቻይና በዓለም አቀፍ የፋይናንስ ስርዓት ላይ ያላቸው የጋራ ቅሬታ ለመፍታት አጋጣሚውን ተጠቅመውበታል። በአጋጣሚው እድገትና ተኩስ አቁም ስምምነት እየተሰራጨ ያሉ ዘገባዎች ከግምት ውስጥ በማስገባት የጦር ኃይሉ እዞች ዜጎች ወደ ደቡባዊ መንደሮችና ከተሞች ከመመለስ እንዲቆጠቡ ጥሪ አቅርቧል። እንዲሁም ለደህንነታቸው ሲባል በተለይም ህይወታቸውን ለቀጣይ የእስራኤል ጥቃቶች አደጋ ላይ ሊጥሉ ስለሚችሉ የእስራኤል ወራሪ ኃይሎች ወደፊት ገብተው ወደ ገቡባቸው አካባቢ እንዳይጠጉ ሲል ጦሩ በመግለጫው አስታውቋል። እስራኤል በአሜሪካና በኢራን መካከል የተደረገው የተኩስ አቁም ስምምነት ሊባኖስ እንደማያካትታት ገልጻለች። ዛሬ ማለዳ በአንዲት የደቡብ ከተማ ላይ እንደ አዲስ የማስለቀቂያ ትዕዛዝ ያስተላለፈች ሲሆን ይህም በቅርቡ ጥቃት እንደምትሰነዝር አመልካች ሆኗል። የሊባኖስ ጦር በበኩሉ በደቡብ የሚገኙ ነዋሪዎች በስፍራው የሰፈሩት የጦር ኃይሎች የሚሰጡት መመሪያ እንዲከተሉ እንዲሁም በአካባቢው ለሚገኙ ያልፈነዱ ፈንጂዎች አጠራጣሪ ነገሮች ከፍተኛ ጥንቃቄና ንቃት እንዲደረጉ አሳስበዋል። ፕሬዝዳንት ዶናልድ ትራምፕ ቴሄራን የሆርሙዝ ባህረ ሰላጤ ሙሉ በሙሉ እንድትከፍት በሚል ቅድመ ሁኔታ ጥቃቶች ለማቆም ከተስማሙ በኋላ ኢራን የሁለት ሳምንት የተኩስ አቁም ስምምነቱን መቀበሏ ገልጻለች። በጉዳዩ ላይ የሚደረገው ንግግርም በመጪው አርብ ከፓኪስታን ዋና ከተማ ኢስላማባድ እንዲጀመር ተቀይሯል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ እንደገለጹት ከሀገሪቱ የጦር ኃይሎች ጋር በመቀናጀት በስትራቴጂካዊ የውሃ መስመር የሆርሙዝ ባህረ ሰላጤ ላይ ለሁለት ሳምንታት አስተማማኝ የጉዞ መስመር እንዲኖር ይደረጋል። የትራምፕ እርምጃ የመጣው የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ላቀረቡት ጥያቄ ምላሽ ለመስጠት ሲሆን እሳቸውም ዋሽንግተን ለስምምነቱ የሰጠችው የጊዜ ገደብ እንድታራዝምና ኢራንም የባህር መስመሩን ማለትም የሆርሙዝ ባህረ መስመር እንድትከፍት አሳስበዋል። አሜሪካ፣ ኢራንና እስራኤል ትራምፕ ግጭቱን ለማባባስ የሰጡት ጊዜ ገደብ ሊያበቃ አንድ ሰዓት ብቻ ሲቀረው ማክሰኞ ዕለት ለሁለት ሳምንታት የሚቆይ ተኩስ አቁም ስምምነታቸውን ማድረጋቸውን ተያይዞ ቴሄራንም የሆርሙዝ ባህረ ሰላጤ ለጊዜው ለመክፈት የተስማማች ሲሆን ዋይት ሃውስ እስራኤል ተሳትፎ አረጋግጧል። ይህም ስኬት የተገኘው የተኩስ አቁም እንዲደረግ ግፊት ሲያደርጉ ከነበሩት ፓኪስታን መሪዎች ጋር ከተደረገው ውይይት በኋላ ሲሆን በስምምነቱ መሰረት በሆርሙዝ ባህረ ሰላጤ የሚደረገው ሰላማዊ የጉዞ መስመር በቅንጅት የሚመራ ይሆናል። ኢራንና አማን በሚያልፍ መርከቦች ላይ የትራንዚት ክፍያ የመጠየቅ መብት ተሰጥቷታል። ቴሄራን ከዚህ የምታገኘው ገቢ ከጦርነት በኋላ ለሚደረጉ የሀገር ግንባታ መልሶ ማቋቋም ስራዎች ለመጠቀም አቅዳለች። ባለ 10 ነጥብ የሰላም እቅድ ንግግሩ በመጪው አርብ በፓኪስታን ጠቅላይ ሚኒስትር አጋዥነት በኢስላማባድ ይጀመራል። የቴሄራን የውሳኔ ሀሳብ የሚከተሉት ይሆናሉ ተብሎ እየተጠበቀ ይገኛል። ማዕቀቦች እንዲነሱ፣ የጦርነት ኪሳራ ፈቃድ እንዲቋቋም፣ የአሜሪካ ጦር ከባህር ሰላጤው አካባቢ ሊወጣ የሚችልበት ሁኔታ እንዲመቻችና ኢራን የኒውክሌር መሳሪያ ላለመስራት ቃል በመግባት ዩራኒየም የማበልጸግ መብቷን እውቅና እንዲሰጠው የሚሉ ናቸው። አሜሪካ ከነዚህ ውሳኔ ሀሳቦች ውስጥ በየትኛው እንደተስማማች እስካሁን ግልጽ አይደለም። ምንም ጥያቄ የለውም፣ አሜሪካ አሸንፋለች ሲሉም ትራምፕ ተናግረዋል። ዩናይትድ ስቴትስ ከኢራን ጋር ለሁለት ሳምንታት የተኩስ አቁም ስምምነት ከተደረገ በኋላ ጠቅላላና የተሟላ ድል አሜሪካ ማግኘቷ ምንም ጥርጥር የለውም ሲሉም ተናግረዋል። ይፋ ከተደረገው ስምምነት በኋላ ለአጅንስ ፍራንስ ፕሬስ በሰጡት ቃለ ምልልስ የኢራን የበለጸገው ዩራኒየም በስምምነቱ ፍጹም እንክብካቤ ይደረግላታል ሲሉ ተደምጠዋል። ትራምፕ በዩራኒየም ላይ ስለሚሆነው ነገር ምንም አይነት ዝርዝር መረጃ ሳይሰጡ እልባት አልነበረም ብለዋል። ስምምነቱ ከተቋረጠ የኢራን የሲቪል ኃይል ማመንጫዎችና ድልድዮች ለማጥፋት ወደ መጀመሪያ ዛቻቸው ይመለስ እንደሆነ የተጠየቁት ትራምፕ የምናየው ይሆናል ብለዋል። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሊቨት የተኩስ አቁም ስምምነቱ ለአሜሪካ እንደ እድል ይወሰዳል በማለት አሞካሽተዋል። በትራምፕና የአሜሪካ ጦር ተፈጸመም ብለዋል። ከመጀመሪያው አንስቶ ትራምፕ ጦርነቱ ከ4 እስከ 6 ሳምንታት እንደሚቆይ ገምተው የነበረው ሲሆን እናም በ38 ቀናት ውስጥ ዩናይትድ ስቴትስ የዋሽንግተን ዋና ወታደራዊ ኢላማዎች አሳክታለች ሲሉ አክለው ተናግረዋል። በተያያዘ ዜና ወደ ሀገራችን ስንመለስ እንደ አውሮፓውያኑ አቆጣጠር ሚያዝያ 2026 በአሜሪካና በኢራን ስምምነት ምክንያት የነዳጅ ዋጋ በበርሜል ወደ $92 ወርዷል። የምጣኔ ሀብት ባለሙያው አሌክስ ሆምስ ግን ስምምነቱ ካልጸና ዋጋው መልሶ ሊጨምር ይችላል ሲሉም አስጠንቅቀዋል።
የሀገር ውስጥ እውነታው ወደ ሀገራችን ስንመጣ ግን ሁኔታው የተለያየ ነው። የነዳጅ ዋጋ መቀነስ ለትራንስፖርትና ለምግብ ዕቃዎች ዋጋ መረጋጋት ቁልፍ ቢሆንም ኢትዮጵያ ያለው ዋጋ ግሽበት አሁንም አልተበረደም። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ከትራምፕና ከኢራን ስምምነት ጀምሮ እስከ ሀገራችን የገበያ ጥናት ድረስ ያሉ ጉዳዮች አይተናል። መረጃዎች በፍጥነትና በጥራት ለማግኘት ኤንኤ ዴይሊን መከታተላችሁን ቀጥሉ። አዳዲስና ሰበር መረጃዎች ሲኖሩ በፍጥነት ይዘንላችሁ እንመለሳለን። ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ስለተከታተላችሁን እናመሰግናለን። ደህና ቆዩልን።